ሰላም ወራና አባቶቼ አባታችን ካሪያም አባታችን መላከፍቶን በዚህ የተቀደሰ ቀን የበረከት ዓመት ለበረከት በሆነ ዓላማ ቤታችን እግዚአብሔር እመቤታችንን ለእናትነት ከሰጠን በእኛ ሰጠን ሳይሆን በእሱ ቸርነት ያገኘናት መሆኗን እሷ ፍቅር የተሰበሰባችሁ የእግዚአብሔር ልጆች እንደምን ዋላችሁ? ልዑለ ባሕርይ አምላካችን እግዚአብሔር በቅድስናው ቀድሶ በበረከት ባርኮ የራቀውን አቅርቦ የጎደለውን ሞልቶ የጠመመውን አቃንቶ የዚህን ዓለም ርኩሰት በመሳተፍ ወረፋ ከያዘው ሕዝብ ለይቶ በዝማሬ በምስጋና በአምልኮ ድንጸና የረዳን የቅዱሳን አባቶቻችን አምላክ ቅዱስ እግዚአብሔር ስሙ ይመስገን። እውነተኛውን መና በልተነው እንድንድን ዘንድ ወልዳ የሰጠችን በአዲስ ኪዳን የእመቤታችን ዘውዲቱ ንጹሐን እናታችን ድንግል ማርያም እግዚአብሔር ባከበራት ክንድ ስሟ ይመስገን። የቅዱሳን አባቶቻችን በረከታቸው አይለየን። ትንሽ ስለ እመቤታችን እንመሰክራለን፣ እናገራለን፣ እንዘምራለን። በዝማሬው መዘምራኑ አሰምተውናን በአራራይ ዜማ የመጨረሻውን በቅዱስ ያሬድ ዜማ ልክ የተቀመመውን መዝሙር አሰምተውናን በመጨረሻ እና ሁልጊዜም ያው እንቀኛለን፣ እንዘምራለን። ነገር ግን ብንቀኝ፣ ብንዘምር፣ ብናመሰግን ወደ እሷ በፊቷ ቁመን ብንሰግድ ይህ ሁሉ ለክብሯ የሚመጥን ነው ማለት አይደለም። ይሰማችኋል ድምፄ? ያ ሁሉ የሚገልጣት ነው ማለት አይደለም። ግን እሷን የሚገልጥ ቋንቋ የለንም፣ እግዚአብሔርንም የሚገልጥ ቋንቋ የለንም ወይም አቅም የለንም። ነገር ግን በተቻለን መጠን ሰብሕዎ በክህሎቱ ሰው የሚያመሰግነው የሚሰጠው የተቻለውን ያህል ስለሆነ ነው እንጂ የእኛ ዝማሬ አሁን የእሷን ክብር ገለጠው ማለት ነው፣ ወይም የእኛ ስብከት የእሷን ክብር ገለጠው ማለት ነው። ጊዜም ግን እመቤታችንን እግዚአብሔር ባከበራት ክብር ጊዜ ነው የምናገረው። ምክንያቱም ሰው አንዳንድ ጊዜ ይሞላል፣ አንዳንድ ጊዜ ይጎድላል። ሁልጊዜ ልክ አይደለም። ምክንያቱም እግዚአብሔር ያከበራትን ያህል አናከብራለን፣ አቅምም የለን እና የእመቤታችን በረከቷ ይደርብን። ዝማሬውን ሰምተናል እና ትንሽ ለምስክርነት ያህል እንነጋገራለን። ትንሽ ለበረከት እንዲሆን እንደው ከጠቀመልን ለሕይወታችን የማነሳቸው ነጥቦች ይኖራሉ። ከእመቤታችን ምንድን ነው የምንማረው? ሁልጊዜ በስሟ ስንሰበሰብ ቅድም ወንድማችን ዲያቆን ዮሴፍ እንዳለው ብዙ ጊዜ ትኩረት የምናደርገው ለትምህርት መሆን መቻል አለበት። ምክንያቱም ዘመኑ የፈተና ዘመን የምን ዘመን ነው? የፈተና ዘመን ነው እና ሁሉ አውቃለሁ እናገራለሁ የሚልበት ዘመን ነው እና በዚህ ጊዜ የእግዚአብሔርን ቃል አውቆ ተረድቶ በትክክል ለመቆም የሚጠቅመው ቃሉን ስናውቀው የሚገፋን ሲኖር የተለያዩ ነፋሳት መከራዎች ሲፈራረቁ ጸንተን ለመቆም ይረዳናል ማለት ነው። የእግዚአብሔርን ቃል ማወቁ ይጠቅማል። የእግዚአብሔር ቃል የማይጠቅም ነገር የሚውል ነገር የለም። ሁሉም ምርጥ ነው የእግዚአብሔር ሀሳብ እና እግዚአብሔር ዛሬ ምንድን ነው የሚነግረኝ የሚለው ጉጉት ላይ መጀመሪያ ልባችንን ከመክፈት ነው የሚጀምረው። ትምህርቱን ለመቀበል እግዚአብሔር የሚነግረኝ ነገር አለ የሚል ፈቃድ ለእግዚአብሔር ለሚነግረን ፈቃድ ለሚነግረን ቃሉ ፈቃደኞች ነን መገኘት አለብን። የመጀመሪያው እሱ የመጀመሪያው ላይ በሩን ከዘጋ ነው የእግዚአብሔር ቃል ወደ ውስጣችን አይገባም። ምክንያቱም የእግዚአብሔር ቃል በእኛም ፈቃድ ነው የሚገባው ወደ ውስጣችን እና ከዚህ መካከል በትንቢተ ነቢያት ከተነገረው ስለ እመቤታችን አንዱ አባታችን ጠቢቡ የምንለው ድንቅ ስለ እመቤታችን የተቀኘ ስለ እመቤታችን የዘመረ ስለ እመቤታችን አመስጥሮ የተናገረ በህብር በሰምና በወርቅ የተናገረው ሰሎሞን መኃልየ መኃልይ ከምስጋና የሚበልጥ ምስጋና ተብሎ በተነገረው ምዕራፉ
ምዕራፍ 4 ቁጥር 7 ላይ ከሊባኖስ ነይ ንኢም ሊባኖስ እህቴ የመራይ እህቴ ሙሽራዬ ከሊባኖስ ነይ ብሎ ገና እመቤታችን ሳትወለድ እመቤታችን ሳትታይ ገና እናቷ እቅፍ ሳትታይ እናቷ እያጠባቻት እናቷ አዝላት እናቷ እየተንከባከበቻት በምድር ላይ ከመገለጧ ብዙ ዘመናት ቀድሞ ከሊባኖስ ነይ ብሎ የዛሬውን በዓል ቀድሞ ሲዘምር እናየዋለን። እንግዲህ ልደቷ ወይም ደግሞ ክብሯ አጠቃላይ በትንቢት የተነገረ ነው፣ በራእይ የታየ ነው፣ በምሳሌ የተመሰለ ነው። የእመቤታችን ነገረ ማርያም ስንል በነቢያት ሳይነገር የመጣ የሆነ ነገር አይደለም። ምሳሌም ተሰጥቷል፣ ብዙ ምሳሌ በራእይም ደግሞ ታይቷል። ይህን ያዩ ብዙ ነቢያት አሉ አባቶቻችን እና ዛሬ የብዙ ነቢያት የብዙ ሐዋርያት የብዙ ቅዱሳን ሰማዕታት የብዙ ቅዱሳን ጻድቃን የደስታቸው ቀን። ለምሳሌ ከፍጥረቱ ደስ ከተሰኙት መካከል አዳምና ሔዋን ዛሬ ደስ ብሏቸዋል። ማንና ማን ከቃሉ ጋር ናቸው? አዳምና ሔዋን ደግሞ የመጀመሪያዎቹ የኛ እናትና አባታችን የመጀመሪያዎቹ ወላጆች የመጀመሪያዎቹ ሰዎች ናቸው። በእርግጥ አዳምና ሔዋን የመጀመሪያው ስህተት ቢመጣም እንደነሱ ደግሞ ቅዱሳን አልቅሰው እግዚአብሔርን ብለው ወደ ነበረ ርስታቸው ተመልሰው አንድ ነገር ነው ያጠፉት። እኛ 30 ጊዜ 60 ጊዜ እናጠፋለን እና አዳምና ሔዋን ደስ ብሏቸዋል። ለምን ነው ደስ ያላቸው? ሲያለቅሱ መጀመሪያ ሲስቱ ከልጅ ልጅ ተወልጄ አድናለሁ የሚለው ተስፋ አንዱ ተስፋው ለአዳም አመ ይሰደድን ገነት ብሎ አባ ሕርያቆስ ሊቁ አባታችን የነገረን በተሰደደ ጊዜ አዳም በወጣ ጊዜ በባሰው ጊዜ ባለቀሰ ጊዜ ወድ በባሰው ጊዜ አንቺን ተስፋ አድርጎ ነው የወጣው። ምክንያቱም ከገነት ውጣ ሲባረር ያን ቅጣቱ ሲሰጠው ተስፋ ይዞ ነው የወጣው። ያለ ተስፋ ያንን ተስፋ ለልጆቹ ነግሮ ልጆቹ ደግሞ ያንን በሱባኤ እየቆጠሩ ቆይተዋል። ይሄን ተስፋ ባጭሩ የዛሬው የእመቤታችን የልደት ቀን የአዳም አባታችን የደስታ ቀን፣ የእናታችን የሔዋን የደስታ ቀን። ይህም ብቻ ሳይሆን የሌሎቹ ነቢያት አበው የሚባሉት የእነ አብርሃም ደስታ ቀን ነው። የእነ ያዕቆብ ደስታ ነው። ያዕቆብ በመሬቱ በምድር ላይ ሆኖ ያያት መሰላል በዛ በመሰላሉ ላይ የሚወጡ የሚወርዱ ነበሩ። እግዚአብሔር ደግሞ እላይ ሆኖ ይታየው ነበር እና ያቺ ያያት በራእይ ያያት ያዕቆብ በኋላም የተደሰተባት ያየው ራእይ በነቢያት የተመሰለው ምሳሌ የተፈጸመበት ስለሆነ የያዕቆብም የደስታ ቀን የሙሴም የደስታ ቀን። ሙሴም እንዲሁም እመቤታችንን አይቷታል፣ ኢሳይያስም አይቷታል። ድንግል በድንግልና ጸንሳ በድንግልና ተወልዳለች ብሎ ኢሳይያስ ተናግሯል። እነሆ ምልክትን ታያላችሁ ብሏል። ምልክት የተባለው የእመቤታችን ከቃሉ ጋር ናችሁ። ምልክት የተባለው ሌላ አይደለም። ምልክት የተባለው ድንግልናዋ፣ ምልክት የተባለው ቅድስናዋ፣ ምልክት የተባለው ንጽህናዋ፣ ምልክት የተባለው ከፍጥረት ሁሉ በላይ ከፈጣሪ በታች በትተ ፈጣሪ በልዕልተ ፍጡራን መሆኗ ነው ምልክት የተባለው። እንደዚያ ንጽህናዋ ባይሆን ኑሮ ድንግልናዋ ባይሆን ኑሮ ቅድስናዋ ባይሆን ኑሮ ምልክት አይወለድም። ለሴቶች ልጅ መውለድ ምንም ምልክት ሊሆን አይችልም። የተለመደ ነገር ነው አይደል? የተለመደ ባህሪ ነው አይደል? ምልክት የተባለው ንጽህናዋ፣ ድንግልናዋ፣ ቅድስናዋ ነው ምልክት የተባለው እና እነ ኢሳይያስ ደስ ብሏቸዋል። ነቢያት አጠቃላይ ደስ ብሏቸዋል። ሐዋርያትም ደስ ብሏቸዋል በእሷ በመምጣቷ እና ጌታችን ኢየሱስ ክርስቶስ ሞትን ድል አድርጎ እንኳን ከተነሳ በኋላ እመቤታችንን አብረው መካከላቸው የሐዋርያት ሥራ ምዕራፍ 12 ምዕራፍ 1 ቁጥር 12 ጀምሮ ስታነቡ ጌታ ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ ካረገ በኋላ ቅዱሳን ሐዋርያት በየሀገረ ስብከታቸው ሆነው እመቤታችን ቅድስት ድንግል ማርያም ካለችበት ይሄዱ ነበር ለእመቤታችንን ለመጠየቅ፣ ጸሎት ለመቀበል፣ ቡራኬ ለማግኘት፣ በጸሎቷ እንድታስባቸው። ምክንያቱም እመቤታችን ከሐዋርያት በላይ ናት አይደለ? ከመላእክት በላይ። ይሄ ያው ማንም የሚያውቀው ነገር ነው፣ ቅዱሳት መጻሕፍት የሚነግሩ ነው እና በረከት ለማግኘት ይሄዱ ነበር። ዛሬ ቤተክርስቲያናችን እንደምታስታውሱ የምስለ ፍቁር ወልዳ የእመቤታችን ስዕል ሲሳል ምስለ ፍቁር ወልዳ ምስለ ፍቁር ወልዳ ደግሞ ሁልጊዜ የት ታዩታላችሁ? ቤተክርስቲያን ስትገቡ የት ላይ ሆኖ ታዩታላችሁ? መንበሩ ላይ እናየዋለን። መንበሩ ላይ የምናየው ሁልጊዜ
ቅዱሳን ሐዋርያት ይህን ዓለም 12 ነው ዓለምን ሁሉ ብርሃን ያደረጉት ቅዱሳን ሐዋርያት እመቤታችንን ይዘው እመቤታችንን እናት አድርገው ክርስትናን እንዳጸኑ በረከት የሆነቻቸው እመቤታችን እንደሆነች የሚያሳይ ነው ይሄ ማለት ነው። እና እንዳልኳችሁ ይህ ቀን እግዚአብሔር መቅደሱን እግዚአብሔር ማደሪያውን እግዚአብሔር እናቱን የሰራበት የፈጠረበት ወደዚህ ዓለም ያመጣበት የዓለም ትልቁን በረከት ትልቁን ስጦታ የተቀበለበት ቀን ነው ማለት ነው። ኢያቄምና ሐና እናትና አባቷ ወላጆቿ እንደሚታወቀው ትዳራቸው በጣም የተከበረ ሰይጣን የክህደት ዙፋኑን ዘርግቶ ያልዋረቀበት ያልቀለደበት ያላሾፈበት ሰይጣን ያልፈተነው በብዙ ፈተና ያለፈ ትዳር ነበረ። ነገር ግን ይህን ትዳር እየመሩ እያለ ቅድስና ኑሮ እየኖሩ የሰላም ኑሮ እየኖሩ እግዚአብሔርን የማምለክ የመከተል ኑሮ እየኖሩ ግን በዚህ ዓለም ሌላ ሁሉ የሚያገኘውን ነገር አንድ ነገር ያላገኙት ልጅ መውለድ አልቻሉም። ያው ልጅ መውለድ ችግር አልነበረም፣ ለሌሎች ሰዎች የተሰጠ ግን እግዚአብሔር አንዳንድ ጊዜ የምንፈልገው ነገር ሊዘገይ ይችላል በእግዚአብሔር እቅድ በእግዚአብሔር ጊዜ ስለሚመጣ ማለት እና ብዙ ጊዜ የመጠበቅ ኃይል የለንም የመጠበቅ ጽናት የለንም እንጂ እግዚአብሔር አቆይቶ የተሻለ የበሰለ ጥሩ ነገር ምርጥ ነገር ይሰጠናል እያቆየ ማለት ነው። እና ኢያቄምና ሐና ቤተሰቦቿ ወላጆቿ በጣም የተቀደሱ ትዳራቸው በጣም የተባረከ ትዳር ነበር። ግን ከነሱ በላይ ከኛም በላይ ለኛ ያስባል እግዚአብሔር። ከኢያቄምና ከሐና በላይ እግዚአብሔር ያስብ ነበር። የቆየው ማዕዱ የቆየው ሲሳዩ ልጅ የቆየባቸው የተሻለ ነው። የሚገርም እኮ ነው። በስጋ የፈጣሪያቸው አያት ለመሆን የሚበቁበት ሰላምና ስጦታ ነበረ የቆየባቸው እና እግዚአብሔር ከነሱ በላይ ስለሚያስብ በምሕረቱ በቸርነቱ አሰባቸውና ነሐሴ 7 ቀን እመቤታችን ድንግል ማርያም ተጸነሰች። እግዚአብሔር በምሕረቱ እኛንም ሁላችንንም በምሕረቱ ያስበን። እግዚአብሔር በማህፀን እያለች እመቤታችን አያሌ ተአምራትን በማድረግ ለምቀኝነት፣ ለተንኮል፣ ለክፉ ነገር የማይተኙት አይሁድ ቤተሰቦቿን ምክንያቱም በማህፀን እያለች የዕውራንን ዓይን አብርታለች፣ ድውያንን ፈውሳለች። የተለያዩ ተአምራት ተደርገዋል ገና በማህፀን ከመወለዷ በፊት። ምንድነው ይሄ የሚሆነው ነገር? ይሄ የምናየው ነገር ምንድነው እየተደረገ ያለው ይሉ ነበር እና በክፉ ምክር ወስደው እነሱን ለማጥፋት ሞከሩ። ከዚህ በኋላ የመላእክት አለቃ የሆነው መልአከ ብርሃን በኋላም እመቤታችንን በብስራት በትህትና የሚያበስራት መልእክተኛ የሆነው ቅዱስ ገብርኤል በዘመድ የከበራችሁ ሐናና ኢያቄም ኑ ብሎ እየመራ መልአኩ እየመራ እነሱ እየተከተሉ ሊባኖስ የሚባለው አንድ ከፍ ያለ ተራራ ልክ እንደዚህ እኛ እንዳሁን እንደ ሰፈርንበት እንደዚህ አይነት ፓርክ ነገር ሻል ያለ ቦታ ነው። እዛ ወስዶ አስቀመጣቸው። በዚያ ቦታ ላይ እመቤታችን ቅድስተ ቅዱሳን ድንግል ማርያም ተወለደች። ነቢዩ ገና አስቀድሞ ንኢም ሊባኖስ እህቴ ሙሽራዬ እመቤቴ ሆይ ቅድስቴ ሆይ ሰላሜ ሆይ ከሊባኖስ ነይ ብሎ ቀድሞ የተናገረው ትንቢት ደረሰ ማለት ነው። ይሄ ነው ዋናው የተነሳንበት። ከሊባኖስ ነይ በሉ እስኪ። እሷን ከሊባኖስ ነይ የምንላት ጩኸታችን እንዲሰማ ነው። እሷን ከሊባኖስ ነይ ማለት ያስፈልጋል። በትዳር ውስጥ የምትኖሩ ሁልጊዜ ከሊባኖስ ነይ። ምናልባትም በፈተና ውስጥ ህይወታችን እየተፈተነም ከሆነ ደግሞ ከሊባኖስ ነይ። መከራችን፣ ፈተናችን፣ ለቅሷችን ያቁም ከሊባኖስ ነይ። ሰላማችን ይታወጅ፣ ችግራችን ይቁም፣ ስደታችን ይቁም፣ ስደት ይቁም፣ መለያየት ይቁም፣ መገዳደል ይቁም፣ መለያየት ይቁም፣ ክፉ ነገር ይቁም፣ ይብቃን ከሊባኖስ ነይ ብለን ዛሬ ፊታችን አድርገን እመቤታችንን የምንማጸንበት ቀን ነው ማለት ነው እና ግንቦት 1 ቀን ከፀሐይ ይልቅ የምታበራ ሴት ልጅ እግዚአብሔር ሰጣቸው። ከሴቶች ሁሉ የተለየች አንቺ ከሴቶች ተለይተሽ የተባረክሽ ነሽ ያላት ቅዱስ ገብርኤል ከሰማያውያን መጥቶ ከምድራውያን ደግሞ ከሆኑት ደግሞ ቅድስት ኤልሳቤጥ የቅዱስ ገብርኤልን ሰላምታና ውዳሴ የደገመችላት እመቤታችን ተወለደች ማለት ነው። አያችሁ ወገኖች፣ ትዳር እግዚአብሔር ሲባርከው፣ ትዳር በእግዚአብሔር ቸርነት ሲጠበቅ
እንዲህ ይደረጋል፣ እንዲህ ይገኛል ማለት ነው። እና በዚያ በሊባኖስ ተራራ ላይ የብርሃን ድንኳኖች ተተከሉ ይላል። ሰራዊተ መላእክት ዝማሬያቸውን ማሰማት ጀመሩ። ይኸውላችሁ ነገረ ድነት የሚጀምረው ከእመቤታችን ነው። ምንጩ የሚነሳው ከዚያ ነው ብለው ሊቃውንቱ የሚናገሩት ለዚያ ነው። ቅዱሳን መላእክት የሰው ልጆች ጋር ደስ መሰኘት የደስታው የሐዲስ ኪዳን የሰው ልጆች የደስታ ዋዜማ የተደረገው እመቤታችን ስትወለድ ዋዜማው የተከበረው ያኔ እና አብረው ዘመሩ። ቅድስተ ቅዱሳን ናትና መዓዛ ቅዱሳን ተራራውን እሷ ያለችበትን አወደው። መዓዛው የተራራው መዓዛ ተለወጠ። መዓዛ ቅዱሳን መዓዛ መላእክት ክብረ ቅዱሳን እመሰማዕታት ናትና እመቤታችንና በዚያ ተወለደች። አባቷ ቅዱስ ኢያቄም እናቷ ቅድስት ሐና ከእግዚአብሔር የተሰጠች ናት። እግዚአብሔር የሰጠን ልዩ ስጦታ ገና በማህፀን ሳትወለድ የታወረ ማየት የተሳነ ማብራት የቻለ ብዙ እየፈወሰ ትልቅ ስጦታ ናት ሲሉ ስሟን ማርያም ብለው ማርያም ማለት እግዚአብሔር የተገኘች የእግዚአብሔር ስጦታ ማለት ነው። በጎ ስጦታ ፍጹም በረከት ከላይ ከእግዚአብሔር ከማን ነው? ከእግዚአብሔር ከእግዚአብሔር ብዙ በረከቶችን ተቀብለናል። ብዙ በረከቶችን አግኝተናል። ብዙ በረከቶችን አይተናል። እጃችን ውስጥ ብዙ በረከቶች ገብተው ያውቃል። ቤታችን ውስጥ ብዙ በረከቶች ገብተው ያውቃል። ይህን ከገቡት በረከቶች በላይ እመቤታችን የገባችበት በልባችን እመቤታችን የተገኘችበት ያህል ያገኘነው በረከት ከስጦታ በላይ እሷን አስበው። ከስጦታ በላይ እግዚአብሔር እንደሷ ያለ ለምሳሌ አካላችን ወላ አካላችን ከዚያም በላይ እመቤታችንን ለእናታችን የሰጠን ስለሆነ ይሄ ቀን የታወጀበት እና ስጦታ ሲባል እንግዲህ የመጀመሪያው ለእናትና ለአባቷ ነው። ስጦታ ፍጻሜው አንደኛው ይሄ ነው። ማርያም ማለት ስጦታ ማለት ነው ስንል ለማን ተሰጥታለች ስንል ለአባትና ለእናቷ ለሐናና ለኢያቄም ተሰጥታለች። ፍጻሜው ደግሞ ለአዳም ልጆች ተሰጥታለች። ሁለተኛው ስጦታ ይሄ ነው። ሶስተኛው ስጦታ ወላጆቿ ለእግዚአብሔር ስለናት እሷ ብፅዓት አድርገን ሰጥተናል ብለው በ3 ዓመት ወላኔ የእናቷን የአባቷን ፍቅር እንኳን በአግባቡ አጣጥማ አልተጠቀመችም። ቀጥታ እንኳን ወደ ቤተ መቅደስ ወስደው ሲያስገቧት እንኳን ዘወር ብላ እናቷን አላየች፣ ዘወር ብላ አባቷን አላየች። እግዚአብሔር ሀብተ ምናኔ የቅድስና ሕይወት እግዚአብሔር የሰጣት ስለሆነች የተሰጠችና ስለሆነች ወደ ቤተ መቅደሱን እያየች የእግዚአብሔርን የምትኖርበት በምናኔ የምትኖርበትን ቤት እያየች ነው የገባችው እናታችን ድንግል ማርያም እና ወላጆቿ ለእግዚአብሔር ስጦታ አድርገው መስጠታቸው። ሌላውና አራተኛው እሱ ራሱ ለእኛ አሳልፎ ራሱ ከመስጠቱ በፊት እመቤታችን ቅድስት ድንግል ማርያም የእኛ እናት እንደሆነ እነሆ ጌታ ምልክት ይሰጣችኋል፣ ጌታ ምልክት ይሰጣችኋል እንዳለው መልአኩም በኋላ ሲያበስራት ቅዱሱን የእግዚአብሔር ልጅ ትወልጃለሽ ሲላት እነሆ የእግዚአብሔር ባሪያ አለሁኝ የእግዚአብሔር አገልጋይ እነሆ አለው ስትል ራሷን ለማን ሰጠቻት? ለማን ሰጠች? ለእግዚአብሔር ሰጠች። ነው አለ ለዝማሬ ለአገልግሎት አለው፣ ለንስሐም አለው፣ በገንዘቤ አለው፣ በእውቀቴም አለው፣ በጊዜም አለው ማለት መሰረት በቤቴ ውስጥ አለው ነው ብለን ለእግዚአብሔር ራሳችንን ያ ነው ከመሬታችን ያለ የምንማረው እና እነሆ ብላ ራሷን ሰጥታለች። ሌላውና አምስተኛው በመልዕልተ መስቀል ጌታችን ሲሰቀል ያጸንቶ የነበረው ሐዋርያ ጸንቶ የተገኘው አንዱ ሐዋርያ ድንግሉ ሕይወቱ እንደ መላእክት ንጹሕ ብቻ የሆነለት ቅዱስ ዮሐንስ ወስዶ ነዋት እናት ብሎ ለእኛ በቅዱስ ዮሐንስ ሰጥቶ ሰጥታችናል እና ባጭሩ ከእመቤታችን ከድንግል ማርያም ምን እንማራለን የሚሉ ትንሽ ነገሮች እንዳሉ ዋናው አሁን ዛሬ የተወለደችበት
ልደቷ ነው። ልደቷ ዓርብ ቀን ነው። ዘመዶቿ ደግሞ 7 ቀን ነው በተራራው ላይ የቆዩ 7 ቀን ነው። በነገረ ማርያም አጠቃላይ በቅዱሳን አበው ሊቃውንት ትምህርት 7 ቀን ቆይተዋል በእግዚአብሔር ፈቃድ እና ያንን 7 ቀን ቤተክርስቲያናችን ትውፊቱን በትክክል በዚህ በማስተማር ብቻ ሳይሆን ወይም ደግሞ በመጻፍ ጽሑፍ በመጻፍ ሳይሆን ወይም ደግሞ ሰዎችን ሰብስቦ ቤተክርስቲያን በማስተማር ብቻ ሳይሆን ወይም ደግሞ የንግስ በዓል በማክበር ብቻ ሳይሆን ያን የተደረገውን ድርጊቱን ራሱ አሁንም ማድረግ ይቻላል ብላ ቤተክርስቲያናችን በኢትዮጵያ እንደምታውቁ በሰፊው ማህበረሰቡ ህዝባችን ውጭ ላይ ነው ከ3 ቀን እየቆየ ውጭ ላይ ራት፣ ምሳ፣ ቁርስ የሚበላው ውጭ ላይ ነው። በዚህ በግንቦት በእመቤታችን ልደት ማለት እና ይሄ የተጠበቀ በተለይም ደግሞ ማህበረ ቅዱሳን በመላ ሀገሪቱ ኢትዮጵያ በሚኖረው ከአዲስ አበባ ዋናው ማዕከል ጀምሮ በመላ ሀገሪቱ በዞን ያሉ ንዑሳን ማዕከላት ሁሉም ማለት ይቻላል በግቢ ጉባኤን ጨምሮ በሁሉም የእመቤታችን ልደት በሰፊው ይከበራል። አገልጋዮች በአንድ ተገናኝተው ስለ አገልግሎት ይነጋገራሉ፣ ስለ አገልግሎት ይመካከራሉ፣ ብዙ ነገሮችን ይሰራሉ። በዚህ ምክንያት ማለት ነው እና 7 ቀን የቆዩበት የሚታሰቡበት ነው። ዋናው የእመቤታችን ሕይወት ዘወትር የሚያስተምረን ምንድን ነው የሚሉትን ትንሽ ነገሮች ይሻላል ልጠቁማችሁ። አንዱና ትልቁ ነገር በአገልግሎት በመንፈሳዊ ሕይወት በክርስትና ሕይወት ስንኖር እመቤታችን እናታችን ምናችን ናት? ምናችን ናት? እናታችን ናት። እናታችን ናት። የልጆቻችንም እናት ናት። የቤታችንን በረከት ነው። ነገር ግን እመቤታችንን እናቴ ናት ለማለት ከእመቤታችን የምንማረውን ነገር መውሰድ አንዱ ሕይወት ታስተምረን እመቤታችን ሕይወቷ የሚያስተምረን ትህትናዋ ነው። ምኗ? ትህትናዋ ያስተምረን። ትህትናዋ በሉቃስ ወንጌል ስትጸልይ ምኑን ከፍ አደረገ ነው ያለው? ትሑታንን ምን ይላል? ከፍ አደረገ ብላ የጸለይ ትሑታንን እግዚአብሔር ከፍ ያደርጋል። ትህትና ዲያብሎስ የሚሸነፍበት መንፈሳዊ ጥበብ ነው። ዲያብሎስን በትህትና ብቻ ማሸነፍ ይችላል። የቅዱሳንን ሕይወት አጠቃላይ ስታዩ በትህትና የተሞላ ነው። ለጉዟችሁ ያለ ትህትና የዲያብሎስን ጦር ማክሸፍ አይቻልም እና ያን ስለምታውቅ ትህትና ስጦታዋ ነው። እመቤታችን ቅድስት ኤልሳቤጥ በጸነሰች ጊዜ መልአኩ መጥቶ ሲነግራት ከዘመዶችሽ ወገን የሆነችው ቅድስት ኤልሳቤጥ በሸመገለች ጊዜ ጸንሳለች ተብላ ተነገረች። ቅድስት ኤልሳቤጥ ምን ነበረ እድሜዋ? የሽምግልና ጊዜ ነበር። እመቤታችን ይሄን ስትሰማ ምን አደረገች? ቀጥታ ወደ አሁኑ ሰዓቱን ሳታድር ወደ ቅድስት ኤልሳቤጥ ነው የሄደች። ለምንድን ነው የሄደችው ስንል ልትረዳት፣ ልትታዘዛት፣ ልታገለግላት። ታላቅ ናት እሷ ታላቅ ናት። የተነገራት ነገር እጹብ ድንቅ ነው። የተነገራት ነገር በመልአኩ ሴቶች ሰምተውት አያውቁ። የሚያስደንቅ ነገር ነው። ብዙ ክርክር ተደርጓል። ብዙ ቃላት ተለዋውጠዋል። ነገር ግን ያመነችው ለእግዚአብሔር የሚሳነው ነገር አለ ወይ? እስመ አልቦ ነገር ዘይሳነው ለእግዚአብሔር፣ ለእግዚአብሔር የሚሳነው ነገር የለም የሚለው ነገር ነው። አሁን እሱ የሚሳነው ነገር የለም። አማኝ ስለሆነች ማለት ነው እና ወደ ቅድስት ኤልሳቤጥ ሄደችው ታገለግላት። እስመ ርኅራኄተ ልብ አንቲ ለኩሉ፣ እንኳን ለሰው ይላል መጽሐፍ፣ እንኳን ለሰው ለፍጥረት ሁሉ ርኅራኄት ናት። በታምረ ማርያም በነገረ ማርያም ታውቃላችሁ ብዙ ነገር ከእንስሳዎች መካከል አንዱ ለውሻው ውሃ ማጠጣት ነው። አንዱ በነገረ ማርያም ላይ ይነገራል እና አንዱ የሚያስተምረው ትህትና ነው ማለት ነው። ስለዚህ በቤተ ክርስቲያን ስንኖር ትህትናዋን መማር፣ ትህትና መሰረቷን፣ ትህትና ሕይወቷን፣ ትህትና አገልግሎት የየቀን አገልግሎቷ መንገዷ በትህትና ነበረ። ፈጣሪዋን ለመውለድ የተመረጠችበት ዋናው መሰረቱ አንዱ ትህትናዋ ነበር። ስለዚህ የእመቤታችንን ትህትና እያንዳንዱ ታዩት። ሁለተኛው ለእግዚአብሔር ፈቃድ መታዘዝ፣ ፈቃደኛ ነው። የመጀመሪያው ምንድነው አልኳችሁ? የመጀመሪያው ትህትናዋ አስተማሪ ነው። ትህትናዋን አጥብቅ እያንዳንዳችን
አሁን እዚህ በኋላ ስትሄድ ነጥቦቹን ያዙና ስለ ትሕትናዋ ጥናት ምን ያህል አሁን የምነግረው ነገር አይደለም። አሁን ትሕትናዋ የምለው አሁን ተናግሬዋለሁ መገልጸው አይደለም። በጣም ንጹህ። ሁለተኛው ግን ለእግዚአብሔር ፈቃድ መታዘዟ ያስተምራል። ለማን ፈቃድ አልኩት? ለእግዚአብሔር ፈቃድ። አጠቃላይ እመቤታችን የኖረች ሕይወቷ ሙሉ ለሙሉ የመታዘዝ ነው። የምን ሕይወት? የመታዘዝ። ማንን የመታዘዝ? እግዚአብሔር። ስለዚህ እኛ ደግሞ እመቤታችንን እናታችን ስንል ሕይወታችን ምን መሆን አለበት? የመታዘዝ፣ ለአገልግሎት የመታዘዝ ቀዳይ መሆን ዋናው እናት ፈቃዷን ለእግዚአብሔር ፈቃድ አሳልፋ መስጠት። ፈቃዷን የእግዚአብሔር ፈቃድ ከሆነ ይሁን ማለት ነው። ለእግዚአብሔር ይሄ ነው ከክርስቲያኖች ከአገልጋዮች የሚጠበቀው። ፈቃዳችንን የእኛ ፈቃድ ይሁን፣ በጸሎታችን ነው ወይ ይሁን ፈቃድ ይሁን ነው እና ለእግዚአብሔር ፈቃድ አሳልፋ ሰጥታለች እና ይሄ በጣም ያስተምረናል። ጸልሻለሽ፣ ወልጃለሽ፣ ያዛሽ ከወለደች በኋላ ወደ ግብፅ ትሰደጃለሽ፣ ትመለሻለሽ። እንደዚህ ነው። አጠቃላይ ወደ ቤተ መቅደስ ሲሄድ ያው ለእግዚአብሔር መታዘዝ፣ ለእግዚአብሔር ፈቃድ ተገዥ የመሆን አንዱ ለቤታችን የምታስተው እና ሌላው ሶስተኛው የምስጋና ሕይወት አለ ማለት ምስጋናዋ ማመስገን። እንግዲህ በሰላም ጊዜ ባገኘን ጊዜ በሞላልን ጊዜ የልባችን በደረሰ ጊዜ ማመስገን የተለመደ ነው አይደል? ክርስቲያን የተለመደ ነው። ግን በመከራ ጊዜ፣ ባጣን ጊዜ፣ በተቸገርን ጊዜ ማመስገን ከባድ ነው። ብዙዎቻችን የምንፈተነው ባገኘን ጊዜማ በደስታ የማይዋርቅ የለም፣ ደስ የማይለው የለም። ነጭ ለብሶ በቃ አንድ ደስታ ሰኞ ወይ ማክሰኞ ረቡዕ ሐሙስ ከሰማን ይሁን በቃ በደስታ ነው። በደስታ ነው። በመከራ ውስጥ፣ በማጣት ውስጥ፣ በመገፋት ውስጥ፣ በችግር ውስጥ ሆኖ ማመስገን ከባድ ነው። ብርቱ የሆነ ታላቅ ነገርን አድርጎልኛል ሰው ብላ በምስጋና ታመሰግን። እንግዲህ ይህ ዓለም እግዚአብሔር እንደ እመቤታችን ያከበረው የለም። ይህ ዓለም ደግሞ እንደ እመቤታችን የፈተነው የለም። የአምላክ ብዙ ሰው መከራ ፈተና ይደርስበታል። ልክ ግን የእግዚአብሔር የፈጣሪ እናት ሆኖ መፈተን በመከራ ማለት በጣም ብዙ መከራዎች አሳልፋለች። ብዙ መከራዎችን አሳልፋለች። በግብፅ በረሃ እንዴት እንደተንከራተተች ታውቃላችሁ። ሌላውና አራተኛው ብርታቷ ብሎ ያስተምረናል። ብርታቷ ያስተምረን ያው መከራ ሲያልፍባት፣ ያው ስቃይ ሲያልፍባት፣ ስትፈተን በረሃው ሲያልፍባት፣ ፀሐዩ ሲያልፍባት በእውነት የማይቀየር በዚህ ደግሞ የማይቀየር ባህሪ አለ። አሁን አንዳንድ ጊዜ አንድ ሰው ቶች ይሆናል አንዳንድ ጊዜ መከራው ሲበዛ ፈተና ሲበዛ በቤት በውጭ በምናቃቸው በማናቃቸው በምንጠብቀው በማንጠብቀው በሚሆነው በማይሆነው ቢሆን በሚገባው በማይገባው አንዳንድ ጊዜ ብርቱ እንሆናለን። ሌላ ጊዜ ደግሞ ደከመኝ እንላለን። እዛ ብላችሁ ታውቃላችሁ? በጣም ጋር ናችሁ። ደከመኝ እንዳለ ፈተና ሲመጣ ደከመኝ። እመቤታችን የሚያስተምረን አንዱ ሕይወቷ የማይቀየር በረሃብ የማይቀየር በስደት የማይቀየር በችግር የማይቀየር ሕይወት ነው ያለ እና አንዱ ይሄ ነው ማለት ነው። ሌላው እና አምስተኛው ፍጹም የሆነ እምነቷ ያሳለፈ ይሄ ከማጉረምረም ነፃ የሆነ እምነት ከማጉረምረም አንዳንድ ጊዜ እናጉረመረማለን አይደል? የሆነ ነገር ሲሆን በእምነታችን ጎበዞች ሆነ እናገለግላለን፣ እንዘምራለን፣ እናስቀድሳለን፣ ንስሐ እንገባለን፣ ንስሐ አባታለን፣ መጽሐፍ እናነባለን፣ ጉባኤ እንከታተላለን፣ እንጸልያለን፣ እንሰግዳለን። ልክ ነው ሁሉ ማለት ግን የሚገርመው ነገር አንዳንድ ጊዜ ማጉረምረም ይቻላል። ከቅዳሴ በኋላ ማጉረምረም እንዲህ አይነት ነገሮች ያሳያሉ በሕይወታችን አሉ እና እነሱ የሚቃኝ አይደለም። እመቤታችን ያለምንም ፍጹም እግዚአብሔርን ለመንግስቱ ፍጻሜ የለውም የሚለውን ሀሳብ ይዛ የተቃኘች እናት ስለሆነች ከእናቷ ከአባቷ ተለይታ እንድትኖር ያደረገ እግዚአብሔር
ያውም ደግሞ በሕፃንነቷ 3 ዓመቷ ነው። በዚህ ተመስጦ አለ፣ በዚህ ዝማሬ አለ፣ በዚህ ምስጋና አለ። ከቤት የወጣችው የእናቷ ለነገር ግን እሷ በእናቷ በወላጆቿ ሳይሆን በእግዚአብሔር ፍቅር የተጠመደች የእግዚአብሔር ፍቅር ሁልጊዜ በልቧ ያለ ስለሆነ ለዚህ ነገር ቦታ መሰጠው ስላልሆነ በእግዚአብሔር ፍቅር ሁልጊዜ ተጠምዳ ትኖራለች። ዛሬ እንደዚህ ደስ ብሎን ያው እሷ ለእኛ ተሰጥታለች። ልክ ነው። እኛ ደግሞ ለእሷ ተሰጥተናል። ይሄ ግልጽ ነው አይደል? ስለተሰጠን የተሰጠን መሆናችንን የምንገልጠው በዚህ ነው እና ኢያቄምና ሐና ልጅ ነበሩ የለመኑ ግን ያገኙት ደግሞ እናት ነው አይደል? እናታቸውን እኮ ነው ያገኙት። ልጅ ሲለምኑ ምን ተሰጣቸው? እግዚአብሔር እኮ ጨምሮ ነው የሚሰጠው አይደለ? 1 ሲሉት 2 ይሰጣል፣ 2 ሲሉት ደግሞ 4 ጨምሮ ነው የሚሰጠው። ዋናው ነገር እኛ ጎበዞች ክርስቲያኖች ማንበገር ማንለወጥ በንግግር በሀሳብ በፈተና ማንለወጥ መሆናችን ነው ነገር እና መሰጠት ማለት ይሄ ነው። እሷ ለእኛ ተሰጥታለች፣ እኛም ለእሷ ተሰጥተናል። እሷ ከእኛ ጋራ ነው፣ እኛም ከእሷ ጋር ሳንለይ፣ እሷም አትለይም፣ ከልጆቿ አትለይም። እኛ እንዳንለይ ነው ያለብንና እግዚአብሔር አምላክ የበረከት ያድርግልን። ዛሬ በዚህ ስፍራ ለበረከት አድርግ እግዚአብሔር እንደሰበሰበን ቀጥሎ ዓመት ክብሯን እንድንመሰክር እንድንዘምርላት እንድንገኝላት እግዚአብሔር በሰላም ለሚመጣው ለሚቀጥለው ያድርሰን። ይህ እንደተባለው ቅድም ዲያቆን ሴት እንዳለው ያው ይታሰባል እናስበውና አንዳንድ ጊዜ የማናደርጋቸው ነገሮች እና ይሄ በዓሉ በጣም ትልቅ በዓል ነው። ለመናገር ካሰብነው ደግሞ ሲመጣ ዝም ብለን በዓሉ ሲደርስ ነው መሰለኝ ከኛ ጀምሮ በዓሉ ሲደርስ ነው የምንሯሯጠው መሰለኝ እንጂ ከዚህም በላይ በኢትዮጵያማ ብሔራዊ በዓልም ሆኖ የሚከበር በዓል ነበረ። ለነገሩ ግን ህዝቡ ራሱ አሁን ልደታ አይታችኋል አይደል? ምንም አይነት ዋዜማው ጀምሮ ምንም መንቀሳቀሻ የለም። መንግስት ዘጋ አልዘጋ ባህል ታወጀ አላወጀ ምንም አጣ የለም አይደል? ህዝቡ ለእናቱ ሲል ያከብረዋል፣ ራሱ ይዘጋዋል። ህዝቡ ከዘጋው እና ይሄ የሚያሳየው ምንድን ነው? እንደው ወደፊት ጠንክረን ከሰራን ቤተክርስቲያን በተቋም ደረጃ በውጭ ደረጃ ይህን ማለት እኛ ደግሞ በዚህ ፓርቲ በተደጋጋሚ አክብረናል። ከዚህ መቼም አገልግሎት አይጠገም ማለት መንፈሳዊ ነገር የተሻለ ነው የሚያስገኘው አይደለ? ይህም ጥሩ እኮ ነው አይደል? በጠረጴዛው በሸክም ነው የመጣው። ብዙ ድካም አለ፣ ብዙ ውጣ ውረድ አለ። ይህን ለማዘጋጀት የጉልበቱ፣ የጊዜው፣ የገንዘቡ ብዙ ነገር ነው የተሰጠው። ነገር ግን ደግሞ መንፈሳዊ ነገር ዋጋ የሚያሰጥ ነገር የማይጠገብ ስለሆነ ደግሞ በዚህ የተሻለ እንድናገለግል እግዚአብሔር ይርዳን። በነበረን ጊዜ እግዚአብሔር ስሙ ይመስገን። በቤታችን አማራጭነቷ ጸጋዋ በረከቷ ሁላችንን ይርዳን። በሊባኖስ ላይ ብለናልና ለልጆቻችን፣ ለሕይወታችን፣ ለኑሯችን፣ ለቤታችን ስለሚታስፈልገን ምሳሌ ለመንግስት እያሉ ማጽናት እግዚአብሔር አምላክ ሁላችንን ይርዳን። ስራት ይርዳን። እግዚአብሔር አምላክ ታዲያ ያሰማል። ጮክ ብላችሁ ቃልዎትን ያሰማልን። ረጅም ያገልግሎት እጅግ በጣም
ወደ ወንድማችን ወደ አውራቸው ግጥም ነው። ወንድማችን ግጥም ያነብልናል። ሁላችን ለወሰን እንድናዳምጠው ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። ይሰማል? አዎ ይሰማል። ግጥሙን አብረን ነው የምንለው። እኔ ደስ አይልም ስል እናንተ ደስ ካለ ደስ ይላል ትላላችሁ ማለት ነው። ይሰማል ድምጼ? ደስ አይልም? ደስ ይላል። ነቢዩ ኢሳይያስ ትንቢት አመስጥሮ ከእሴይ ስር በትር ትወጣለች ብሎ በፍትወት ያይደለ በሕግ በሩካቤ ሕርያቆስ የጻፈሽ የሕይወት ደብዳቤ የኢያቄም አንዲት ዘር የሐና ምስጋና ዛሬ በሊባኖስ ፈጣሪዋን ልትወልድ ትወልዳለችና ልደቷ መዳኛ መሆኑ የገባን እንዲህ ነጭ ለብሰን በአንድ ሰብስበን በልልታ ስንዘምር በደስታ ተሞልተን ደስ አይልም? ደስ ይላል። የአዳም ምኞቱ የሔዋንም ተስፋ በአምላክ ልቦና የኖረች ተጽፋ የንጽህናችን መሰረት የመመኪያችን ዘውድ አብ ከሰማይ ያያት ዛሬ ስትወለድ የምትወልደው ልጇ ጡቷን የምታጠባው ጌታዋ እንደሆነ በእውነት የገባው እናቴ ነሽ ሊላት ሊያገኝ ምርቃቷን በአንድ ተሰባስቦ ሲያከብር ልደቷን ደስ አይልም? ደስ ይላል። ደስ ይላል። ስሮቿ በምድር ጫፎቿ በሰማይ ያላት ቅዱስ ያሬድ እናቱ ለአዶናይ ከጥንት ጀምሮ በአዳም ባህሪ የኖርሽ ብርሃናችን እንደ ዕንቁ ስታበሪ ፀሐይን ተጎናጽፋ ጨረቃን ተጫምታ 12 ከዋክብት እንደ አክሊል ደፍታ ከፍጥረታት ልቃ በአምላክ የከበረች በዛሬዋ ዕለት ስለ ሔዋን ቤዛ ስለተወለደች ውጭ ተገናኝተን ፍቅሯን ልናወራ አንድ ልብ ስንሆን በእምነት ስንኮራ ደስ አይልም? ደስ ይላል። ሰለሞን በናፍቆት በረጅሙ አይቶ ምክንያት እንድትሆኚው መዳኑን አስልቶ እቴ ሙሽራዬ ነይ ከሊባኖስ ሁኚ ከኔ ጋራ መንፈሴ ይታደስ ያላት ድንቅ እመቤት የአዳም ልጆች ተስፋ በአብ ልብ የኖረች በክብር ተጽፋ አባቷ ነቢይ ዳዊት በትንቢት መነጽር በአልባሰ ወርቅ ሱፍት ወብሩር የምትቆም ፍጥረት የታደለች ክቡር ድንግል በሕሊና ወድንግል በሥጋ የመወለዷን ዜና ለዓለም ልናወጋ ማርያም ማርያም ልንል ከምጥ እንድንባት ሰአሊ ለነ እያልን በስሟ ልንተግብባት እንዲህ ሰብሰብ ብለን እማምላክ ስንላት ደስ አይልም? ደስ ይላል። ለዚያውም በዚያች ቀን ያውም በዚህች ዕለት ጌታ ማደሪያውን መቅደስ ያነጸባት ፍጡር ፈጣሪዋን ልትወልድ ስትወለድ ኃጢአት ያልጎበኛት መጽሐፍ ቅዱስ መንገድ
እንዳንሆን እንደ ሰዶም ዘር የቀረችልን ገሞራን እንዳንመስል አመድ እንዳንሆን ራእይተ ሞት ለመንገድ ስልካችን ትንሽ አካል ስትሆን ከሰማዩ ሰፍታ ብቻዋን የተገኘች በአምላክ ኃይል ሞልታ ያመሰግኑኛል ስትል ትውልድ ሁሉ አንሆንም ያሉት ከፍቅሯ ሲጎሉ እኛ ትውልድ ነን ብለን ተሰባስበን ለስሟ ልንዘምር ልደቷን አስበን እንዲህ ድምቅ ስንል እንደ ብርሃን ፈክተን ደስ አይልም? ደስ ይላል። ሴት ያላት አካሉን ስሟን አስተካክሎ ሔዋን ያላት አዳም የሁሉ እናት ሆኖ ከልጅ ልጅ ተወልጄ አድናለሁ ሲለው ስለ ድንግል ማርያም አዳም ደስ ቢለው ሉቃስ ወንጌሉ ስለ ዮሐንስ ሲጽፍ መወለዱን ሲያደንቅ በጌታ ፊት ሲያልፍ በመወለድህ ብዙዎች ደስ ይላቸዋል ካለ የድንግል መወለድ ምን ያህል ባየለ። ይህን ብንረዳ ቢገባን ሚስጥሩ ሞኞች ሊያጣጥሉ ሊንቋት ሲጥሩ ንጽሕናዋን አይተው መላእክት ያደነቋት እህትነ ነያ ብለው ያወደሷት ድንግል በክልኤ ስትወለድ ዛሬ እንዲህ ሰብሰብ ስንል ልናቀርብ ዝማሬ ደስ አይልም? ደስ ይላል። በመስቀል ላይ ሳለ ያረሳት ፈጽሞ እናት እንድትሆነው ለዮሐንስ ደግሞም ለእኛ ሁሉ የተሰጠ ጸጋ የመዳኛችን በር መንግስቱን ፍለጋ እርሱን ስሙት ብላ አብን የመሰለች ከሞት መዳኛችን አማላጃችን ብለን ተመክተን ተደግፈን በሷ በተሰጠን ትንፋሽ ስሟን ልናነሳ እሰይ ተወለደች ብለን ልንዘምር አንረሳሽም ልንል ልደትሽን ልናከብር በፍጹም ደስታ በፍቅር አገልግሎት እንዲህ ስንታደም ስናገኝ በረከት ደስ አይልም? ደስ ይላል። የመጀመሪያይቱ ምድር የማክሰኞ እርሻ ንጹሕ የአምላክ ዘር ከጥፋት መሸሻ ድንግል እመብርሃን እሙ ለፀሐይ ጽድቅ ኪዳነ ምሕረት ለመንገዳችን ስንቅ የአቤል ደግነት የኖህ ልዩ መርከብ ቀስተ ደመናችን ሰላማዊት ርግብ የጠቡን ግድግዳ ማፍረሻ አስታራቂ እፀ ሳቤቃችን ከሁሉ ምትልቂ ርኅርኅት እመቤት አመልማለ ሲና የመወለድሽ ዜና ደስታን ፈጥሯልና እኛም ደስ ብሎን እንዲህ ስንል ደምቅ መላእክት ሲነጠፉ ሰይጣን ሲሸማቀቅ ደስ አይልም? ደስ ይላል። ቅዱሳን መሰረቶችሽ ሐናና ኢያቄም ተራራ ሲወጡ ለመሸሽ ከአይሁድ ቂም ሊባኖስ ሲደርሱ ንፍሮ ይዘው ቂጣ ሰማይን ሊወልዱ ፀሐይ ብታወጣ ይህንን አስበን እኛም ይዘን ንፍሮ ፊቱን አስበን ቂጣውን ሲጋግሮ ፍቅርሽ ስለገባን በአባቶች ፈንታ ተተክተን እኛ ጠላትን ልንረታ እንዲህ ሰብሰብ ብለን ተውበን በእምነት ዮፍሳ ስሜት ደስ አይልም? ደስ ይላል። ደስ አይልም? ደስ ይላል። ደስ አይልም? ደስ ይላል። ደስ የሚል መዝሙር ነው አይደል? ሰላም ነሻል
በስመ አብ በስመ አብ በስመ አብ ፍሳኩነ በተልደታ ለማርያም ፍሳኩነ በተልደታ ለማርያም ድንግል መወለድ ቀረልን አበሳ እግዚአብሔር መረጠሽ ልትሆኚ እናቱ ይኸው ተፈጸመ የዳዊት ትንቢቱ ፍሳኩነ በተልደታ ለማርያም የሰው ልጆች ተስፋ የአዳም ሕይወት ኢያቄም ሐና ፍሬ በረከት ምክንያተ ድኅነት ኪዳነ ምሕረት ድንግል ተወለደች የጌታዬ እናት ፍሳኩነ በተልደታ ለማርያም በሔዋን ምክንያት ያጣነው ሰላም ዛሬ ያገኘነው በድንግል ማርያም የምስራችን በር ሐዘናችን ይጥፋ ተወልዳለችና የዓለም ሁሉ ተስፋ ፍሳኩነ በተልደታ ለማርያም ፍሳኩነ በተልደታ ለማርያም ፍሳኩነ በተልደታ ለማርያም በባርነት ሳለን ኃጢአት ባለም ነግሣ በድንግል መወለድ ቀረልን አበሳ እግዚአብሔር
ለማርያም የሰው ልጆች ተስፋ የአዳም ሕይወት የኢያቄም ያና ፍሬ በረከት ምክንያተ ድኅነት ኪዳነ ምሕረት ድንግል ተወለደች የጌታዬ እናት ፍስሐ ኮነ በእንተ ልደታ ለማርያም በሔዋን ምክንያት ያጣነው ሰላም ዛሬ ያገኘነው በድንግል ማርያም የምስራችን በር ሐዘናችን ይጥፋ ተወልዳለችና የዓለም ሁሉ ተስፋ ፍስሐ ኮነ በእንተ ልደታ ለማርያም
Thank you.
እመብርሃን ተወልደ አምላካችን በሰላም አሳድረን አምላካችን በሰላም አሳድረን ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። እመቤታችን ተመልከች ወደኛ እመቤታችን ተመልከች ወደኛ የልጅሽ ቸርነት ይሁነን መዳኛ የልጅሽ ቸርነት ይሁነን መዳኛ የልጅሽ ቸርነት ይሁነን መዳኛ የልጅሽ ቸርነት ይሁነን መዳኛ ኢትግፈነ ኢትግፈነ ወኢትመንነነ ኢትግፈነ ኢትግፈነ ወኢትመንነነ አምላከ ሰላም ተራድአነ
እግዝእትነ እግዝእትነ ነጽሪሃ ቤነ እግዝእትነ እግዝእትነ ነጽሪሃ ቤነ ሰላመ ወልድኪ ያሉ ምስለ ሰላመ ወልድኪ ያሉ ምስለ ሰላመ ወልድኪ ያሉ ምስለ ሰላመ ወልድኪ ያሉ ምስለ እየሃድጋ 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 ለሀገሪትነ ኢትዮጵያ ለሀገሪትነ ኢትዮጵያ ለሀገሪትነ ኢትዮጵያ ለሀገሪትነ ኢትዮጵያ አይተዋትም አሜን። የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም ምልጃዋ፣ ጸሎቷ፣ በረከቷ፣ ረድኤቷ ከሁላችን ጋር ይሁን። አሜን። መብርሃን ትባርካችሁ። አሜን። ቤታችሁን ሕይወታችሁን ትባርክላችሁ። ልጆቻችንን በጸጋ በእውቀት በሞገስ በጥበብ ከዚህ ዓለም ርኩሰት ከዚህ ዓለም ክፉ ነገር ጠብቆ አምላካችን እግዚአብሔር እሱን በማምለክ እሱን በመከተል እሱ ደስ የሚሰኝበትን ስራ ያከናውኑ ዘንድ ልጆቻችንን ከዓለሙ ፈተናና መከራ ይጠብቅልን። እናታችን ቅድስት ድንግል ማርያም ናት ልጆቻችንን ሰውራ ጠብቃ ጥላ ከለላ ሆና ጋርዳ የምታሳድጋቸው። እሷ ጥላቸው መጋረጃቸው እሷ ናት፣ ድጋፋቸው እሷ ናትና የሄዱበት ሁሉ ትከተልልን። እግዚአብሔር አምላክ ለዛሬ ዓመት ከርሞ በሰላም ጠብቆ ያድርሰን። በጭንቅ በመከራና በፈተና በመለያየት ውስጥ ያለውን ሕዝባችንን እግዚአብሔር ፍጹም ወደሆነ ሰላም ፍጹም ወደሆነ አንድነት ይመልስልን። የቤተ ክርስቲያናችንን ፈተና ያቅልልን። እግዚአብሔር አምላካችን አጽራረ ቤተ ክርስቲያንን ያስታክስልን። በስዕለትም የተሳላችሁ ለዛሬ ዓመት በሰላም ቤተሰቦቻችሁ እናንተን ጭምር ጠብቆ በሰላም ያድርሳችሁ። መልካም ያሰባችሁ ሁሉ መልካም ያስብላችሁ። እግዚአብሔር አምላክ ቀኑን የሰላም እንዳደረገ ሌሊቱን የሰላም ያድርግልን። አሜን። አንድነታችንን ይውደዳል። አሜን። መሰባሰባችንን እግዚአብሔር ይውደድልን። አሜን። ከዚህ የበለጠ ጸጋና በረከት የለም። በምድር መኖር ማለት ትልቁ ይሄ ነው። ሌላው ምንም መውጣት መግባቱ ምንም ቁም ነገር አይደለም። በእውነት ይህን ስለሰጠን እግዚአብሔር እናመሰግነዋለን። አሁን ስፒከሩ ቀረ ምናምን አልን፣ ግን ተሰምቷል አይደል ድምጻችን? እንደውም አንዳንድ ጊዜ እሱ እንደውም ይረብሻል አለ። ጥሩ ነው፣ እግዚአብሔር ባወቀ ነው። እና ይሄ እንደውም ጸጥ ያለ ነገር ጥሩ ነው። ብዙም እንትን ሲል ያው በገዳም ታውቁታላችሁ አይደለ? ብዙ ድምጽ የለም፣ ጸጥ ብሎ ነው የሚከበረው ለወሳስ ነው። እና ጥሩ እግዚአብሔር የፈቀደው ነው የሚሆነው። ሲፈቅድ ይሰጣል፣ ሳይፈቅድ ደግሞ የፈቀደውም ጥሩ ነው። የፈቀደውም ጥሩ ነው፣ ያልፈቀደውም ጥሩ ነው አይደለ? ሁለቱም እኮ ጥሩ ነው። የማይፈቅደውም ለጥሩ ነው፣ የሚፈቅደውም ለጥሩ ነው። እግዚአብሔር ለመልካም ነገር ስለሆነ እግዚአብሔር በዚህ እንደተሰበሰብን ሁላችንን ነፃ በምታወጣ በኢየሩሳሌም ሁላችንን ይሰብስበን። ምልጃዋ ጸሎቷ አይለየን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ኃይል፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ መልአኩ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽ ድንግል ነሽ። አሸናፊ ሰላምታ እንልሻለን። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው።
ጸጋን የተመላሽ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ። ኮኑ ፍትዋነ ወንጹሐነ ማጥያት ይሬስየኒ ይሬሲክሙ ከመ ንኩን ድልዋነ መንግሥተ ሰማያት እግዚኦ መሐረነ ክርስቶስ። ከማሁ በእንተ እግዝእትነ ማርያም የእግዚአብሔር አብ በረከት የእግዚአብሔር ወልድ ፍቅር የእግዚአብሔር መንፈስ ቅዱስ አንድነት የእናታችን የድንግል ማርያም ምልጃና ጸሎት ከሁላችን ጋር ይሁን። እያወቅን በድፍረት ሳናውቅ በስህተት በሐልዮ በነቢብ በግብር የሠራነውን በደልና ኃጢአት አምላካችን ይቅር ይበለን። ባይሠራ ኃጢአት እግዚአብሔር ይፍታ። ምሳሌ የላትም የላትም ክብሯን የሚመስል ምሳሌ የላትም ክብሯን የሚመስል ምሳሌ የላትም የላትም ክብሯን የሚመስል ምሳሌ የላትም የላትም ክብሯን የሚመስል የሙሴ ጽላት ነሽ የምሕረት ቃል ኪዳን የያዕቆብ መሰላል የአብርሃም
እሳት ብርሃን ትሁነን አማዳታ ከዚህ ዓለም ጣጣ
ፍስሐ ኮነ በእንተ ልደታ ለማርያም 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 ፍስሐ ኮነ ኢያቄም ሐና ፍስሐ ኮነ ፍሬ በረከት ፍስሐ ኮነ መያደግነት ኪዳነ ምሕረት ፍስሐ ኮነ የወለደች ፍስሐ ኮነ የአምላክ እናት ፍስሐ ኮነ ዮም ፍስሐ ኮነ በእንተ ልደታ ለማርያም ፍስሐ ኮነ በእንተ ልደታ ለማርያም ሔዋን ተስፋዋ ፍስሐ ኮነ የአዳም ዘር ሕይወት ፍስሐ ኮነ ኢያቄም ሐና ፍስሐ ኮነ ፍሬ በረከት ፍስሐ ኮነ ፍስሐ ኮነ ኪዳነ ምሕረት ፍስሐ ኮነ ድንግል ተወለደች ፍስሐ ኮነ የአምላክ እናት ፍስሐ ኮነ ፍስሐ ኮነ በእንተ ልደታ ለማርያም ፍስሐ ኮነ በእንተ ልደታ ለማርያም ሔዋን ምክንያት ፍስሐ ኮነ ፍስሐ ለድንግል ማርያም በድንግል ማርያም የምስራችን በል ምስራችን በል ሐዘናችን ጠፋ ሐዘናችን ጠፋ ትወልዳለችና እናለችና ዓለም ሁሉ ተስፋ ዓለም ሁሉ ተስፋ ፍስሐ ኮነ በእንተ ልደታ ለማርያም ፍስሐ ኮነ በእንተ ልደታ ለማርያም ዮም ፍስሐ ኮነ በእንተ ልደታ ለማርያም ትሕትናሽ ግሩም ትሕትናሽ ግሩም ደግነትሽም እናቱ ሆነሻል ለመድኃኒዓለም ዘምሩ እንጂ እናቱ ሆነሻል ለመድኃኒዓለም ትሕትናሽ ግሩም ሰብሰብ በሉ ደግነትሽም ትሕትናሽ ግሩም ደግነትሽም እናቱ ሆነሻል ለመድኃኒዓለም እናቱ ሆነሻል ለመድኃኒዓለም ስለሆንሽ ንጽሕት ስለሆንሽ እመቤቴ እመቤቴ የሌለብሽ እመቤቴ የፍጥረታት ጌታ ጌታ እመቤቴ በአንቺ አደረብሽ አንቺ ያደረብሽ እመቤቴ እመቤቴ የመሮብን ሕይወቴ መሮብኝ እመቤቴ እንደ ወይናላችሁ ድንግል ድረሽልኝ ድንግል ድረሽልኝ ትሕትናሽ ግሩም ነው ደግነትሽም እናቱ ሆነሻል ለመድኃኒዓለም ትሕትናሽ ግሩም ነው ደግነትሽም እናቱ ሆነሻል ለመድኃኒዓለም ምስራቅ ደጃፍ ምስራቅ ደጃፍ ነሽ እመቤቴ የሁላችን ተስፋ እሙነ ፀሐይ ጽድቅ እሙለ ፀሐይ ጽድቅ እመቤቴ የሁሉ ጠበቃ የሁሉ ጠበቃ ድንግል የድል አክሊል ድንግል የድል አክሊል ድንግል የጽድቅ ሥራ ድንግል የጽድቅ ሥራ እመቤቴ ድንግል መሰላል ድንግል መሰላል ነሽ እመቤቴ የተዋሕዶ ተስፋ እመቤቴ ትሕትናሽ ግሩም ነው ደግነትሽም እናቱ ሆነሻል ለመድኃኒዓለም
ያብስራነ አመት ከመዮም አሜን ያብስራነ አመት ከመዮም እግዚአብሔር ያብስራነ አመት ከመዮም ያብስራነ አመት ከመዮም እግዚእ ማርያም ከመዮም ያብስራነ አመት ከመዮም ያብስራነ አመት ከመዮም እናመሰግናለን። ባባይ ያመት ሰው ይበለን።